በአክሱም የመጀመሪያውን ቤተክርስቲያን ከልደተ ክርስቶስ በኋላ ያሰሩ አብርሃና አጽብሃ ናቸው። የአክሱም ጽዮን ሕንጻ ቤተክርስቲያን የ3000 ዘመን ታሪክ ያላት ሀገራችን ታሪኳን ስናጠና በታሪክ አሻራነቷ በረጅም ዕድሜዋ አክሱም ትልቅ ድርሻ አላት። ከልደተ ክርስቶስ በኋላ የክርስትና ትምህርት በኢትዮጵያ ገብቶ የታነጹትን አብያተ ክርስቲያናት በአክሱም ከማየታችን በፊት በቀዳማዊ ምኒልክ የተሰራውን የታቦተ ጽዮን ማደሪያ ቤተ መቅደስን ጥቂት እንመልከት። በሊቀ ካህናቱ በአዛርያስ አሳሳቢነት ቀዳማዊ ምኒልክ አዲስ ቤተ መቅደስ አሳንጿል። ስራውም እንዳለቀ ታቦተ ጽዮን በአዲሱ ቤተ መቅደስ በክብር ገብታለች። ሌዋውያኑ ንጉሥ ዳዊት በሰራው ሥርዓት መሠረት በየ24ቱ ሰዓት እየገቡ እንዲውሉ አድርጓል። የቤተ መቅደሱ አሰራር ሰቀላማ ሆኖ ሞላላ ነው። ይህም ከአይሁድ ምኵራብ የተወረሰ ነው። ይህ መቅደሰ ኦሪት ብዙ እንደቆየ በድርሳነ ጽዮን ተመዝግቦ ይገኛል። ከዚያ በኋላም ቀዳማዊ ምኒልክ በኢትዮጵያ ለ29 ዓመት ነግሷል። ረፍቱም በዚያው ሆኖ በቤተ መቅደሱ አጠገብ ተቀብሯል። የጥንቱን ታሪክና ሥርዓት የሚያስረዱ ቅሬታ አካል የሆኑ ፍርስራሽ ቅርሶች ዛሬም ድረስ ከአካባቢው እየተቆፈሩ ይገኛሉ። ይህ ደግሞ በወቅቱ የነበረውን የታሪክ እውነታ ለማወቅ ትልቅ ድርሻን ያበረክታል። በአብርሃና አጽብሃ የተሰራው ቤተክርስቲያን የረጅም ዘመን አገልግሎት ሲሰጥ ከቆየ በኋላ በኢትዮጵያ ታሪክና በኢትዮጵያ ቤተክርስቲያን ላይ አሳዛኝ የታሪክ ጠባሳ ጥለው ከሄዱት አንዱ የጥፋት ወራሪዎች ናቸው። ከዚህም የተነሳ ይህ በአብርሃና አጽብሃ የተሰራው የአክሱም ቅድስት ማርያም ቤተክርስቲያን በዮዲት የጥፋት ዘመቻ ሙሉ በሙሉ ወድሟል። ከዚያም በኋላ የተሰራው ቤተክርስቲያን በግራኝ መሐመድ ጊዜ ሙሉ በሙሉ ጠፍቷል። ለሶስተኛ ጊዜ የአክሱም ጽዮን ቅድስት ማርያም ቤተክርስቲያንን ያሰሩት ታላቁ አጼ ፋሲል ናቸው። ይህ በአጼ ፋሲል የተሰራው ባለ 4 ማዕዘን እጅግ ግዙፍ ሕንጻ በትልቅነቱና በባህላዊ አሰራሩ የራሱን ውበት የተላበሰ ዕድሜ ጠገብና እስከ ዛሬም ድረስ አገልግሎት እየሰጠ ያለ ነው። ይህ በአጼ ፋሲል የተሰራው ጥንታዊ ቤተክርስቲያን ሴቶች አይገቡበትም። ይሁን እንጂ ሴቶች ገብተው ለማስቀደስ ይችሉ ዘንድ ግርማዊ ቀዳማዊ አጼ ኃይለ ሥላሴ በ1952 ዓመተ ምህረት ይህን እጅግ ዘመናዊና በአይነቱ ማራኪ የሆነ ሕንጻ አሰርተው ለአገልግሎት አብቅተዋል። አሁን በአክሱም በአንድ ቤተክርስቲያን ግቢ ውስጥ 3 አብያተ ክርስቲያናት ይገኛሉ። አንደኛ በአጼ ፋሲል የተሰራው የጥንቱ፣ ሁለተኛ በግርማዊ ቀዳማዊ አጼ ኃይለ ሥላሴ የተሰራው ለሴቶችም ለወንዶችም የሚያገለግለው፣ ሶስተኛ በግርማዊት እቴጌ መነን የታነጸው የታቦተ ጽዮን ማደሪያ ናቸው። በአክሱም የበዓላት አከባበር የህዳር ጽዮን በዓል አከባበር በአክሱም ከቀዳማዊ ምኒልክ ጋር አብረው ወደ ኢትዮጵያ የመጡት ሌዋውያን ታቦተ ጽዮንን ይዘው መጥተው ለመጀመሪያ ጊዜ ሐማሴን ማይበላ ቆዩ። ህዳር 21 ቀን ወደ ንግሥተ ሳባ ከተማ ወደ ዛሬዋ አክሱም ገብተዋል። ሌዋውያን ካህናት የእግዚአብሔር የሕጉ ማደሪያ የሆነችውን ታቦተ ጽዮንን በየዓመቱ በሚያከብሩበት ጊዜ ለጽዮን የሚገባውን መዝሙር በከበሮና በጸናጽል እያሸበሸቡ በዓሉን ከፍ ባለ ስነ ሥርዓት ያከብሩ ነበር። በጽዮን ታቦትም ፊት እንደየማዕረጋቸው ቆመው ከዳዊት መዝሙር እያውጣጡ ይጸልዩ ነበር። ንግሥተ ሳባና ልጇ ቀዳማዊ ምኒልክ እስራኤላውያን ታቦተ ጽዮንን እንደሚያከብሯት ሁሉ በኢትዮጵያም እንድትከበር ባዘዙት መሠረት ስትከበር ኖራለች። የህዳር ጽዮን በዓል በመነሻነት አከባበሩን ስናይ ረጅም ዘመናትን ተጉዞ ዛሬም ባማረና በደመቀ በክርስትና ሥርዓት መልክ በየጊዜው ይከበራል። በመላ ኢትዮጵያና ከኢትዮጵያ ውጭ ያሉ ምዕመናንም የቦታውን ቅድስናና የበዓሉን ቃል ኪዳን በመመልከት በየዓመቱ ህዳር 21 ቀን ወደ አክሱም ጽዮን ይመጣሉ። ታቦተ ጽዮን ወደ ሀገራችን የገባቸው ህዳር 21 ቀን በመሆኑ
እንዲሁም ወር በገባ በ21 ቀን የእመቤታችን የቅድስት ድንግል ማርያም የዕረፍቷ መታሰቢያ በመሆኑ በዓሉን በደመቀ ሁኔታ እንድናከብረው እንገደዳለን። የሆሳዕና በዓል በአክሱም ጽዮን። በቤተ ክርስቲያናችን ትምህርት ከትንሣኤ በፊት ያለውን እሁድ ሆሳዕና ብለን እንጠራዋለን። ሆሳዕና ማለት ጌታ ሆይ አድን ማለት ነው። ጌታችን በሆሳዕና ዕለት በአህያ ጀርባ ላይ ተቀምጦ በሕፃናትና በምዕመናን ምስጋና ታጅቦ በሕዝቡ መካከል በዘንባባ ተከቦ ሆሳዕና በአርያም ሆሳዕና ለወልደ ዳዊት የዳዊት ልጅ ቡሩክ ነው እያሉ እስራኤል በፊቱ ያመሰግኑት ነበር። ቀደም ሲል በሕገ ልቡና ኋላም በሕገ ኦሪት አምና የእግዚአብሔር ሀገር የተባለችው ሀገራችን እምነትን የተቀበለችው ከእስራኤል ነው። በዘመን ሐዲስም ከጌታ መወለድ በኋላ የክርስትናን ትምህርትና እምነት ተቀብላ ስትሄድ መሠረቱ አክሱም ነው። የተቀጸል ጽጌ በዓል አከባበር በአክሱም ጽዮን። የተቀጸል ጽጌ በዓል የተጀመረው በአፄ ገብረ መስቀል ጊዜ ሲሆን ቅዱስ ያሬድ የነበረበት ዘመን ነው። የተቀጸል ጽጌ በዓል ከኦሪት በዓል ጋር ተያያዥነት አለው። በዓሉ የአበባ በዓል ነው። ይህ በዓል የክረምቱ ወራት አልፎ የበጋው ወራት ሊጀምር ሲል ይከበራል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል መስከረም 10 ቀን እንዲከበር ተደረገ። ወደፊትም በዚሁ መልኩ ይቀጥላል።